በትምህርት እንዳንጨርስ ስላረከን እናመሰግናለን። ዩኒቨርሲቲ ውድ የቻናላችን ተከታታዮች ሰላም ብያለሁ። በዚህ ቪዲዮ በጣም በርካታ ተማሪዎች በሪሚዲያል ወይም ደግሞ በማካካሻ ፕሮግራም ዩኒቨርሲቲ ከገቡ በኋላ በማወቅም ይሁን ባለማወቅ የሚፈጽሟቸውንና ብዙ ነገራቸውን የሚያበላሹባቸውን 6 ስህተቶች የምነግራችሁናል። እንግዲህ እናንተም እነዚህን ስህተቶች እንዳትደግሙ አሁን ጀምራችሁ ማድረግ የሚገቧችሁን ነገሮች የምነግራችሁናል ማለት ነው። እንግዲህ ባለፈው ዓመት በጣም በርካታ ተማሪዎች ሪሚዲያል ወይም ደግሞ ዩኒቨርሲቲ ከገቡ በኋላ በእነዚህ ስህተቶች ምክንያት በጣም ብዙ ነገራቸውን አበላሽተዋል ማለት ነው። በዚህ ዓመት በግልም ይሁን በመንግስት በሪሚዲያል ፕሮግራም ለመማር ላሰባችሁ ተማሪዎች እነዚህን ስህተቶች ባለመስራት ብዙ ነገር እንዳይበላሽባችሁ ራሳችሁ እንዲጠብቁ ለማሳሰብ እወዳለሁ ማለት ነው። እንዲሁም በዚህ ቪዲዮ የዘንድሮውን የሪሚዲያል ተማሪዎች የዩኒቨርሲቲ ምደባ ይፋ የሚሆንበትን ቀን በሚመለከት የደረሰኝን አዲስ መረጃ ጨምሬ የምነግራችሁናል ማለት ነው። እስከ መጨረሻው ማዳመጥ አትርሱ። በነገራችን ላይ በዚህ ቻናል ላይ ስለ ሪሚዲያል፣ ስለ ፍሬሽማን እንዲሁም ደግሞ ስለ ዩኒቨርሲቲዎች አዳዲስ መረጃዎችን በየጊዜው ስለምንለቅ መረጃዎችን ስንለቅ ቀድሞ እንደርሳችሁ የምትፈልጉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ አትርሱ። ቀጥታ ወደ መረጃው ስንገባ ደግሞ በጣም በርካታ የሪሚዲያል ተማሪዎች የሚሰሯቸውን 6 ስህተቶችና ማድረግ የሚገባቸውን ነገሮች ልንገራችሁ። የመጀመሪያውና ዋናው ስህተት የሞራል ችግር ነው። እንግዲህ ዩኒቨርሲቲዎች ላይ የሪሚዲያሎች፣ ፍሬሾች፣ ሲኒየር ተማሪዎች እንዲሁም ደግሞ የማስተርስና የፒኤችዲ ተማሪዎች ይገኛሉ ማለት ነው። በተለይ የሪሚዲያል ተማሪዎች ከፍሬሾች ጋር ብሽሽቅ ሊኖር ይችላል። እንግዲህ ያው ካምፓስ ላይ ያለ ነገር ስለሆነ እንዲሁም ደግሞ በአንዳንድ የተሳሳቱ መረጃዎች የተነሳ በሪሚዲያል ዩኒቨርሲቲ የሚገቡ ተማሪዎች ሪሚዲያል መግባትን ልክ እንደ ስንፍና ወይም ደግሞ እንደ ውድቀት የሚቆጥሩ በርካታ ተማሪዎች አሉ። እንግዲህ ይህን አስተሳሰብ ፈጽሞ ልታስወግዱት ይገባል ማለት ነው። እንግዲህ ሪሚዲያልን በአግባቡና በደንብ ከተጠቀማችሁበት እንኳንም ኢንትራንስን አልፌ ወደ ፍሬሽማን ያልገባው የምትሉበት በጣም ትልቅ እድል ነው። እንግዲህ ለምን ይህን እንዳልኩ ከዚህ በፊት ሌላ ቪዲዮ ሰርቼላችሁ ነበር። ስለሆነም ሪሚዲያል የምትገቡ ተማሪዎች እንደዚህ አይነት አስተሳሰብ ካላችሁ አሁኑኑ ልታስወግዱት ይገባል ማለት ነው። ካልሆነ በጣም ብዙ ነገራችሁ ይበላሽባችኋል። ሪሚዲያል በጣም ትልቅ እድል ነው፣ ልትጠቀሙበት ይገባል ማለት ነው። በነገራችን ላይ ከዚህ ቪዲዮ በታች ባለው ኮሜንት ላይ የትኛው ዩኒቨርሲቲ መግባት እንደምትፈልጉ ጻፉልን። ሁለተኛውና በርካታ የሪሚዲያል ተማሪዎች የሚሰሩ ስህተት ደግሞ ቀድመው አለመዘጋጀት ነው። እንደሚታወቀው የሪሚዲያል ትምህርት የሚሰጠው ለ4 ወራት ብቻ ነው። እነዚህ 4 ወራት ደግሞ ከሪሚዲያል ወደ ፍሬሽማን ለመግባት በፌዴራል ደረጃ የምትፈተኑትን ፈተና ለማለፍ በቂ ጊዜ አይደለም ማለት ነው። ዩኒቨርሲቲ ስትገቡ አሳይመንቶች፣ የክፍል ፈተናዎች፣ መደበኛ ክላሶች፣ ሌሎችም ብዙ ነገሮች ጊዜያችሁን ይፈልጋሉ። ነገር ግን አሁን ላይ በጣም በቂ ጊዜ ስላላችሁ እስከዛሬ መዘጋጀት ያልጀመራችሁ ተማሪዎች ካላችሁ ከበፊት የሪሚዲያል ተማሪዎች ሞጁል ተቀብላችሁ አሁኑኑ ፕሮግራም አውጥታችሁ በደንብ መዘጋጀት ልትጀምሩ ይገባል ማለት ነው። ከተቻለ ደግሞ የቆዩ ጥያቄዎችንም በማየት የሪሚዲያል ማለፊያ ፈተናው ምን እንደሚመስል በማየት በደንብ ቀድማችሁ ልትዘጋጁ ይገባል ማለት ነው። እንግዲህ ዩኒቨርሲቲ ከገባችሁ በኋላም ለእናንተ የሚሆን በተለይ ደግሞ የማዕከል ፈተናውን ትኩረት ያደረገ ፕሮግራም በማውጣት ምንም ሳትጓተቱ ልትዘጋጁ ይገባል ማለት ነው። ከሪሚዲያል ወደ ፍሬሽማን ማለፊያ ፈተናውን ከወደቃችሁ ብዙ ነገር ስለሚበላሽባችሁ በዚህ ጉዳይ ላይ ትኩረት ሰጥታችሁ ልትዘጋጁ ይገባል። ሶስተኛው ስህተት ደግሞ ጭንቀት ወይም ደግሞ ቴንሽን ነው። እንግዲህ ብዙ ተማሪዎች ገና ዩኒቨርሲቲ ሲገቡና ክላስ ሲጀምሩ ወድቅ ይሆን አልፍ ይሆን እያሉ መጨነቅ ይጀምራሉ ማለት ነው። እንግዲህ ዩኒቨርሲቲ ስትገቡ ደግሞ አንዳንድ ተማሪዎች ሆን ብለው የጭንቀት ወሬ ያወራሉ። ፈተናው ከባድ ነው፣ ከዚያ ይመጣ ምን ያንብቤ ጨርሻለሁ ወዘተ እያሉ ዝም ብለው የሚዘባርቁ በርካታ ተማሪዎች አሉ። እንደዚህ አይነት ተማሪዎች በጣም ያዘናጓቸዋል፣ ቴንሽን ውስጥም ሊያስገቧችሁ ይችላሉ። ስለዚህ እንደዚህ አይነት ተማሪዎች ካሉ ራሳችሁን ማራቅ፣ ነገር ግን ትክክለኛ መረጃዎችን ደግሞ መሰብሰብ ያስፈልጋል ማለት ነው። ጭንቀት ከያዛችሁ ማንበብ ስለማትችሉ ለእናንተ የሚመች የጥናት ፕሮግራምና ስታይል አውጥታችሁ በደንብ መዘጋጀት ብቻ ነው የሚያስፈልገው። በደንብ ካነበባችሁ የማታልፉበት ምንም አይነት ምክንያት አይኖርም። ስለዚህ ጭንቀትን ማስወገድ በጣም ወሳኝ ነገር ነው ማለት ነው። አራተኛውና በጣም በርካታ ተማሪዎችን በተለይ ደግሞ ሴት የሪሚዲያል ተማሪዎችን የሚያዘናጋው ከሲኒየር ተማሪዎች ጋር ያልሆነ ግንኙነት መፍጠር ነው። በተለይ አንዳንድ ዲፓርትመንቶች ላይ ሲኒየር ተማሪዎች ብዙም ጭንቀት ላይኖርባቸው ይችላል። ውጤት ዝቅ ቢልባቸው እንኳን ኮርሱን ደግሞ የመውሰድ ብዙ እድል ስለሚኖራቸው ብዙም ላይቸገሩ ይችላሉ ማለት ነው። ስለዚህ ከነዚህ ተማሪዎች ጋር ፈታ የምትሉ ከሆነ በጣም ልትዘናጉ ትችላላችሁ። ጊዜው ማጭር ስለሆነ ሳትዘጋጁ ከማዕከል የሚሰጠው የፈተና ጊዜ የሚደርስ
ይደርስባቸዋል ማለት ነው። ከዚያ በኋላ ያው ነገሮች ሊወሳሰቡ ይችላሉ። ስለዚህ ሪሚዲያልን ካለፋችሁ ሁሉም ነገር ስለሚደርስ ለጊዜው ትኩረታችሁን ትምህርታችሁ ላይ ብቻ እንዲታደርጉ ለመምከር እወዳለሁ ማለት ነው። አምስተኛውና ብዙ የሪሚዲያል ተማሪዎችን የሚሸውደው ደግሞ ዩኒቨርሲቲ ከገቡ በኋላ ሙሉ ትኩረታቸውን ከዩኒቨርሲቲው በሚሰጣቸው አሳይመንቶች፣ ክላሶችና ሌሎች ነገሮች ላይ ያደርጋሉ ማለት ነው። እንግዲህ ከባለፈው ዓመት በፊት ከሪሚዲያል ወደ አንደኛ ዓመት ለማለፍ የሚያስችለው ፈተና የሚሰጠው 30% በዩኒቨርሲቲ መምህራንና 70% ደግሞ በትምህርት ሚኒስቴር ነበር። እንግዲህ በዚያን ጊዜ የብዙ ተማሪዎች ትኩረት ከዚህ 30% ላይ እንዲሆን እንመክር ነበር ማለት ነው። ከባለፈው ዓመት ጀምሮ ግን ስራ ላይ በዋለው የትምህርት ሚኒስቴር ሕግ መሰረት ከሪሚዲያል ወደ አንደኛ ዓመት ለማለፍ የሚያስችላችሁ ፈተና 100% በፌዴራል ደረጃ ወይም ደግሞ በትምህርት ሚኒስቴር ብቻ እንዲሰጥ ተደርጓል ማለት ነው። ስለዚህ ዋና ትኩረታችሁ ማድረግ ያለባችሁ ከዚሁ ፈተና ላይ መሆን አለበት። እንዲህ ስላችሁ ግን ክላስ አትግቡ እያልኩ አይደለም። ያው ክላስ ግቡ። ከክላስ ስትወጡ ደግሞ የተማራችሁትን ነገር ከሌሎች ዶኩመንቶች ጋር በማዛመድ እንዲሁም ደግሞ ከማዕከል በሚሰጠው ፈተና ላይ ትኩረታችሁን በማድረግ መዘጋጀት ያስፈልጋል ማለት ነው። ስድስተኛው የሪሚዲያል ተማሪዎችን የሚሸውዳቸው ደግሞ ብዙ ተማሪዎች በሐሰት መረጃ ወይም ደግሞ መረጃ ባለማግኘት ከሪሚዲያል ወደ አንደኛ ዓመት ለማለፍ የሚያስችላቸው ፈተና የሚወጣባቸውን ኮርሶች በደንብ አለማወቃቸው ነው። አንዳንድ ተማሪዎች የማይመለከታቸውን ኮርሶች ያነባሉ ወይም ደግሞ ማንበብ የሚገባቸውን ኮርሶች ይዘሉታል ማለት ነው። ወይም ደግሞ ክላስ ላይ አስተማሪው ያስተማረውን ነገር ብቻ ትኩረት አድርገው ያነባሉ። ይህ ስህተት ነው፣ ምክንያቱም በቂ ላይሆን ይችላል። ስለዚህ አሁኑኑ ጀምራችሁ ማድረግ ያለባችሁ ይህ ከሪሚዲያል ወደ አንደኛ ዓመት ለማለፍ የሚያስችላችሁ ፈተና ከየትኞቹ ኮርሶችና ከየትኞቹ ክፍሎች ወይም ደግሞ ፖርሽኖች እንደሚመጣ በምን መልኩ እንደሚመጣ ጭምር በግልጽ ልታውቁ ይገባል ማለት ነው። በተጨማሪም ደግሞ ከማዕከል የሚሰጠውን ፈተና የሚያወጡት ያው ሌሎች መምህራን ናቸው። የእነዚህ መምህራን ሁኔታዎችን የሚያዩበት መንገድና እንግዲህ እነዚህ መምህራን ሁኔታዎችን የሚያዩበት መንገድና እናንተ ዩኒቨርሲቲ ላይ ነገሮችን የምታዩበት መንገድ የተለያየ ሊሆን ስለሚችል በተቻለ መጠን ከሌሎች ዩኒቨርሲቲዎች የሚሰጡ ቱቶሪያሎችን፣ የቆዩ ጥያቄዎችን ምናምን ብዙም ሳይበዛ ሰብስባችሁ ሙሉ ዝግጅት ልታደርጉ ይገባል ማለት ነው። ስለዚህ በተቻለ መጠን እነዚህን 6 ስህተቶች በማስወገድ ራሳችሁን ለፈተና አሁን ጀምራችሁ እንድታዘጋጁ ለማሳሰብ እወዳለሁ። በመጨረሻም በርካታ ተማሪዎች የዘንድሮ የሪሚዲያል ተማሪዎች የዩኒቨርሲቲ ምደባ ይፋ የሚሆነው መቼ ነው ብላችሁ እየጠየቃችሁን ትገኛላችሁ። እንግዲህ ባለፈውም የትምህርት ሚኒስቴር በመግለጫው እንዳሳወቀው እንዲሁም ደግሞ አዲስ እየደረሱን ባሉት መረጃዎች መሰረት የዘንድሮ የሪሚዲያል ተማሪዎች የዩኒቨርሲቲ ምደባ በቀጣዩ ሳምንት ይፋ የመደረግ እድሉ በጣም ከፍተኛ ነው ማለት ነው። እንግዲህ ይህም በሚመለከት ከሰዓታት በኋላ ሌላ ጠቃሚ መረጃ የመለቅላችሁ ይሆናል። እንግዲህ መረጃዎችን ስንለቅ ቀድሞ እንደርሳችሁ የምትፈልጉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ አትርሱ። እስከ መጨረሻው ድረስ ስላዳመጣችሁን ከልብ እናመሰግናለን። ኮሜንት ላይ እስከ መጨረሻው እንደሰማችሁ እንዲሁም ደግሞ የትኛው ዩኒቨርሲቲ መግባት እንደምትፈልጉ ጻፉልን። መልካም ጊዜ